اسمش ስለ ዘውጅ ምን ትላለህ? አንበባክ ዘውጅ ወላሂ አላህ የሚሰጥ ስጦታ ዘውጀን ሷሊሃ አይሻ ሆይ ያሏት ዘይኔ በሩጫ ካንቺና ከኔ ታቋንዴንስ አልቀህጣኒ መሐመድ አልቀህጣኒ ሰላሳ ወር ያለች السلام عليكم ورحمة الله وبركاته ود يا يوتيوب ተከታታዮቻችን ود يوتيوب ተከታታዮቻችን ዛሬ በሙህሪም ቶክስ 3ኛ ኤፒሶድ ነው የምንገኘው እኔ መሐመድ ሰይድ አለው ወንድም እስማኤል አብዱ ሰላም እና ተማሉ ምንድነው ያረጋው ብርን በሽቶ ነው የምታወጣው እንጂ አራት ሽቶ ባለህ ነው والله እኔ በጣም ሽቶ ወዳለሁ አልহামዱሊላህ ረቢል ዓለሚን አራት አያንሰኝም ግን ማለት አረ ያንሳ ለዛሬ ያንሳል ግን ለምን እንደምትለክሰለ ከዲኑ አንፃር የሀብትህን 1/3 ሽቶ ላይ ብታውል ኢስራፍ አይሆንም ይላል አጂብ ከላም ንጽህና ላይ ጥሩ በሽታ ላይ ምን ያክል የሚሰራ ሃይማኖት እንደሆነ ጥሩ ሽታ ሰደቃ ምን የተሰማው ነው ወላ አልহামዱሊላህ አላህ በመረጠው ቦታ በመረጠው ከተማ ሽቶአችንን ይዘን እንወደውን ነገር አጀብ እንዴ አጠገባችን ማን እንዳለ ታውቃለህ አንደበተርቱ ወደዚህ ጠቁ እዲ ኢስማኤል እንዴት ናችሁ? ይነበብ የቀደምት የአረብ ህዝቦች በዛሬው ጊዜ የሚገኙ የተለያዩ የአረብ ዝርያዎች መሰረት አድርገው የታሪክ ባለሙያዎች ቀደምት የአረብ ህዝቦችን በሶስት ዋና ዋና ክፍሎች ይከፍሏቸዋል። ከኢስላም መምጣት በፊት በባኢዳህ አረቦች ምን አይነት ቴሳ ሳይተው ከምድረገጽ ጠፍተዋል። ይሁን እንጂ በምድር ላይ ሲዘዋወሩ እስከ ሻም፣ ሶሪያና አካባቢዋን ያካትታል። እንዲሁም ግብጽ ድረስ የሚዘልቅ ግዛት የነበራቸው ነገስታቶች እንደነበራቸው ይታወቃል። ሁለተኛ የአል አሪባ ህዝቦች እነዚህ ከየሩብ ይሄኛውን ከምናነብ ይሄ ምንም ጥቅም ያለው አይመስለኝ አልቀህጣኒ ወይም ታቋንዴንስ አልቀህጣኒ አልቀህጣኒ በተጨማሪም የመኢን የሰብእ እና ሒምዮር ምን አማርኛ ነው ነገር ዲ ከሰፈሩ ጅርሁም ከሚሰኝ አረቦች ጋር አድገው ከነርሱ የተገኘን ኮረዳ ካገቡ በኋላ እንዲህ ዝርያቸው እንደ አረብ መብዛት የጀመሩ ኮረዳ ማለት ሴት ልጅ ማለት ነው። እዚህ እንዴት እስኪ ኢንሻአላህ ኢሜል እናደርግለታለን ጸሐፊውን ወይ ተርጓሚውን ኢሜል እናደርግለትና ተተርጉሞ ይሄ ተተርጉሞ ነው ኡስታዝ በድሩ ሁሴን የኛው ጸሐፊውማ ማን ነው? ዶክተር አሊ መሐመድ አሶላቢ ትርጉም አህመድ ሁሴን ቢላል የዓለማት እዝነት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪካዊ ክስተቶች የቀረቡበት እውነቶች በሰፊ ተተነተኑበት ይላል። ይሄ ምንድነው? የመዲና በር ኤስ የት እንጃ ወላሂ ስንት ብር ነው? 900 ብር ማለት ነው የገዛሁት። እንትን ያለ ማለት 30 ብር ያለው ገጽ 35 ጋር ነን ገና ይቀራናል ገና 900 በአንድ ብር ማለት ነው አንድ ፔጅ 35 ብር አንብቤያለሁ። እስምሽ ስለ ዘውጅ ምን ትላለህ? አንበባክ
ይዲን አንተ ምን ትላለህ? ኧረ እስምሽ ምን ትያለሽ? ስለ ዘውጅ ልናነብ ነው። ስለ ዘውጅ ዘውጅ ወላሂ አላህ የሚሰጥ ስጦታ አላህ ስጦታ አሚን ወላሂ ኸይረኛ አሚን አላህ ይስጠን ወላሂ ዱንያ ላይ ማለት እኮ አንተ ከባድ ነገር ሱብሃንአላህ እስካሁን በግማሽ ማን ያለን ግማሹንም አላህ ነው የሚያውቀው ወላሂ ካሟላ ነው ወላሂ ብቻ ስለ ትዳር ስለ ሮማንስ ሲነሳ ከረሱል በላይ ሮማንቲክ የሆኑ ሰው የሉ በዚህ ዱንያ ላይ። ባለፈው የሆነ ቪዲዮ አሳይቼ ነበር አይደለ? አይሻ እዚህ ጋር ተደግፋባቸው ጉንጭና ጉንጫቸውን እያስደጋገፉ አይሻ ሆይ ያሏት ዘይኔ በሩጫ ካንቺና ከኔ ብንሮጥ ብንሽከዳደም ማን ይቀድማል በፍቅር ተዓሊ ሀታ መሳቢ ኪዳት አለስ ኡስታዝ ሁሌ ያያዛታል። በጣም ባለፈው ራሱ ያጣ በየንቱ ነው ሲያረጋታል። ምን ይችላል? የሚገርም ፍቅር እኮ ነው። እሺ ታሪኩን ንገረን። አሁን ለማያውቁ ሰዎች ንገረን። አረ ባላ አንዴ አይሻ ትመጣና ረሱልን ካልተወዳደርን ጦርነት እየሄዱ እኮ ነው። ከዛ ለምን ረሱል ነው እንጂ እንሽቀዳደም ያሏት ወይስ አይሻ ነች? ጥያቄ ረሱል ናት። የመጀመሪያው አይሻ ናት መሰለኝ። ከዛ ቀደመቻቸው ጠበቁና ረሱል እሷ ወልዳ ምናምን ወፋፍራ ምናምን ማሻአላህ ሆና ድጋሚ እንሩጥ አሏት። በሁለተኛው ረሱል ጸዱታ እና ይሄን ያህል ፍቅራቸው የሚያስቀና ነበር። اللهم بارك الله زوجا صالحا ጀሚል ወላሂ ኢንሻአላህ ወላሂ ቻላ ኩላ ያለ እዚህ ጋር እየገኘ ነው። ኸዲጃ ረዲየላሁ ዐንሃ ማግባታቸውና ከነብይነታቸው በፊት የተከሰቱ ዋና ዋና ሁነቶች ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ ረዲየላሁ ዐንሃ ማግባታቸው የመጀመሪያው በፍቺ ሁለተኛውን ደግሞ በሞት ካጣሽ በኋላ ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ባል ላለማግባት ወስና በንጽህና የምትኖር ወይዘሮ ነበረች። ባህሪዋ እጅግ ያማረና የተከበረች በመሆኗ መካውያን አጥሃራ ንጹሂቷ በማለት ይጠሯት ነበር። በጣም ሀብታም ስለነበረችም በገንዘቧ እያስነገደች ማለፊያ ህይወቷን ትገፋ ነበር። የሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛነት ታማኝ የተገነዘበችው ኸዲጃ ረዲየላሁ ዐንሃ ከእርሷ ጋር በሽርክና መነገድ ይችሉ እንደሆን በማለት ሐሳብ አቀረበችላቸው። በሐሳቧ በመስማማት መይሰራህ ከሚባለው አገልጋዩ ጋር በመሆን ሸቀጧን ይዘው ወደ ሻም ሶሪያ አቀኑ። ከዛም ሲመለሱ እጅግ ብዙ ትርፍ ነበር ያመጡላት። ሀብቷ ከዚያ በፊት ታይቶ በማይታወቅ ሁኔታ በረከት እንደወረደበትም ለመገንዘብ አልከበዳትም። ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ ጉዟቸው ካገኙት በርከት ያለ ትርፍ በተጨማሪ ብዙ ጥቅሞችን አግኝተዋል። በመካ በስተሰሜን በኩል በምትገኘው በያኔዋ የስሪብ በአሁኗ መዲና በኩል ስለነበር የተጓዙት የወደፊቷን ስደት ሀገራቸውን ለማየት ችለዋል። ከዚህም ኢስላም በኋላኛው ዘመናት የተሳተፉባቸው በርካታ አካባቢዎች ለመቃኘት እድል አግኝተዋል። ከሁሉም በላይ ኸዲጃ ረዲየላሁ ዐንሁ የትዳር አጋራቸው እንድትሆን አጋጣሚ አግዟቸዋል። ኸዲጃ ረዲየላሁ ዐንሁ ከመቼውም በበለጠ ሁኔታ በሀብቷ ላይ ያረበበውን በረከት ከመታዘዟ በላይ መይሰራ ስለወጣቱ መሐመድ ሰለላሁ ዐለይሂ ወሰለም ክቡር ባህሪ፣ እውነተኛነትና ሌሎች መልካም ነገሮች በበቂ ሁኔታ ተርኮላታል። እነዚህን ሁሉ ነገሮች ካወጣችና ካወረደች በኋላ መሐመድ ሰለላሁ ዐለይሂ ወሰለም የትዳር አጋሯ ለማድረግ ቆረጠች። ይህንንም ሐሳቧን ነፊሳ ቢንት ሙነቢህ ለተባለችው ጓደኛዋ አማከረቻት። ነፊሳ ኸዲጃ ረዲየላሁ ዐንሃ ሐሳብ በቀጥታ ለመሐመድ ሰለላሁ ዐለይሂ ወሰለም አቀረበችላቸው። እርሳቸውም ሐሳቡን በደስታ መቀበል አጎቶቻቸውን አማከሩ። ኸዲጃ ረዲየላሁ ዐንሁ ለማግባት ያልከጀለ የመካ ባላባትና ሀብታም ብዙም አልነበረም። ሁሉም ጥያቄዎች ውድቅ እያደረገች ነበር የቆየችው። ከዚያም ብዙ ሳይቆዩ ሁለት ሰዎች ጋብቻቸውን ፈጸሙ። ለአላህ ነቢይ ሰለላሁ ዐለይሂ ወሰለም ኸዲጃ ረዲየላሁ ዐንሁ የመጀመሪያ ነበረች። በህይወት እያለችም በእርሷ ላይ ሌላ ሚስት አላገቡ።
ሁለት ወንዶችና አራት ሴቶች ልጆችን ወልዳላቸዋለች። ወንዶቹ አልቃሲምና አብደላህ ይባላሉ። አብደላህ አጣሂርና አጠይብ በሚሉ መጠሪያዎችም ይታወቃሉ። መጋለብ በሚያስችለው እድሜ ላይ ሲደርሱ ነበር አልቃሲም የሞተው። አብዱላህ ግን ገና በህፃንነቱ ነበር ያረፈው። የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች ደግሞ ዘይነብ፣ ሩቅያ፣ ኡሙ ኩልሱምና ፋጢማ ይባላሉ። አላህ የሁሉንም ስራ ይወደደላቸውና ሁሉም ኢስላምን ተቀብለዋል። አግብተው ወደ መዲናም ተሰድበዋል። ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ ረዲየላሁ ዐንሁ ሲያገቡ የ25 ዓመት ወጣት ሲሆኑ እርሳቸው ደግሞ የ40 ዓመት ወይዘሮ ነበረች። ከታሪኩ የምንቀስማቸው አስተምሮቶች ይላል። አንደኛ ታማኝነትና እውነተኝነት ለአንድ ነጋዴ ወሳኝ የሆነ የስኬት መገለጫ ናቸው። በእነዚህ ምርጥ ባህሪያት ተስባ ነበር ኸዲጃ ረዲየላሁ ዐንሁ መሐመድ ሰለላሁ ዐለይሂ ወሰለም የንግድ አጋሯ ልታደርጋቸው የወሰነችው። ውጤቱም አላህ የበርካታ መልካም ነገሮች በሮች ከፈተላት። ሁለተኛ የአላህ ነብይ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት በንግድ ስራ ነበር ሲያሳያቸው ያገኘ የነበረው ሲሳያቸውን ያገኙ የነበረው። በኋላኛው ዘመን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሙስሊም ነጋዴና ታማኝ እውነተኛ እስከሆነ ድረስ በፍርዱ ቀን ከነብያት ከእውነተኞች ሰማዕታት ጋር ይቀሰቀሳል። ንግድ ስራ ለሙስሊም ሰው አይነተኛ መተዳደሪያ ነው። ነጋዴ ሰው የሌሎች ባሪያ አይሆንም። የአሰሪው ፍላጎት መሻት እየሞላ አይኖርም። እንዲሁም እርሱ ሰዎች አይፈልግም፣ ሰዎች ይፈልጉታል እንጂ ይላል። ሶስተኛ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የምርጥ ሚስት ሞዴል የሆነችውን ኸዲጃ ረዲየላሁ ዐንሁ እንዲያገቡ ወስኗል። ኸዲጃ ረዲየላሁ ዐንሃ ሚስት ብቻ ሳትሆን ታማኝ አማካሪያቸው ረዳታቸውም ጭምር ነበረች። ኸዲጃ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በአስቸጋሪ ሁኔታ ላይ በነበረባቸው ጊዜያት አግዛቸዋለች። እንዲሁም የኢስላምን መልእክት በማስፋፋት ተግባር ከጎናቸው ሆና ታላቅ ሚና ተጫውታለች። እዚህ ጋር አንድ ቂሳ ትዝ አለኝ። እዚህ ሐረም የሆነ ያገኘሁት ኸዲጃ ቢንት ኹዋይሊድ የሚል መጽሐፍ ነበር። በጣም ተመስጫ ነበር። በኋላ መመለሻችን ሲደርስ በስልክ አነባው ነበር እሱን መጽሐፍ እና ከመጽሐፉ በጣም የገረመኝ ፓርት ረሱላህ ሰለላሁ ዐለይሂ ወሰለም ያኔ በችግሬ ሰዓት ማለት ነው የአቡበከርና የኸዲጃ ገንዘብ እንደረዳኝ ማንም አልረዳኝም ይላሉ። ያኔ የመካ ቁረይሾች ይነጋገሩና ረሱልን እንትን ይሏቸው ነበረ፣ በቃ ረሱልን ስጡን፣ በቃ ረሱልን እንትን እንበል ሲባል የእሳቸው ጎሳ በኒ ሐሽም ከበኒ ሐሽም አይደል የመጡ የበኒ ሐሽም ጎሳ አንሰጣችሁም፣ ጎሳችንን እንጠብቃለን በሚል ያንን እንትን ሲያደርጉ ቁረይሾች ያላቸው አማራጭ ጎሳዎች ተሰበሰቡና ማዕቀብ ጣሉባቸው። ማዕቀብ ሲጣሉባቸው ምንድነው ከበኒ ሐሽም ጋር የትዳር ምንም አይነት ግንኙነት አይኖርም፣ ለነሱ ምግብ መሸጥ አይቻልም፣ ከነሱ ዕቃ መግዛት አይቻልም። በቃ ሙሉ ለሙሉ ማዕቀብ ጣሉባቸው እና ወደ አንድ ኮረብታማ ቦታ ነበር የሄዱት ይባላል፣ እርግጠኛ አይደለሁም። እና በጣም የሚገርመኝ ከዚህ እንትን በዛ በችግራቸው ወቅት ላይ ኸዲጃ ጥላቸው አልሄደችም። እንግዲህ የሚስትነትን ልክ የምታየው በኸዲጃ ነው። በቃ እስልምና ላይ የሚስትነትን ልክ የምታየው ያኔ አንድ ወር ከምናምን ጋሩ ሂራ ላይ ከነብይነት በፊት እንኳን ይሄ ከነብይነት በኋላ ነው። ከነብይነት በፊት እንኳን ጋሩ ሂራ ላይ ሄደው ረሱላህ ሰለላሁ ዐለይሂ ወሰለም ሲቀመጡ ስንቅ እየሰጠች እየቋጠረች የምትልካቸው ኸዲጃ ነበረች ረዲየላሁ ዐንሃ። አላህ ስራዋን ይውደድላትና የምርም የሚስትነትን ልክ የምንረዳው በእናታችን ኸዲጃ ነች። የሴትነትን ልክ፣ የሚስትነትን ልክ፣ የእናትነትን ልክ የምንረዳው ብዬ ማስበው እንደኔ በኸዲጃ ረዲየላሁ ዐንሃ ነው። አላሁ አለም እዚህ ጋር ለመጨመር ያክል ነው። ኢስላምን በማስፋፋት ስራ የተጠመደ ማንም ሰው አላህን ፈሪና ቅን ሚስት ያላት ስፍራ በቃላት ተገልጾ አያበቃም። ሰውየው ቀኑን ሙሉ ከታላቅ ትግልና ውጣ ውረድ እንዲሁም ከኢስላም ጠላቶች ከሚገጥሙት መራር ቅዋሚዎች ጋር ሲጋፈጥ ይውላል። ወደ ቤቱ ሲመለስ ምቾት የምትሰጠው በሐሳብ የምትደግፈው አጽናኝ ሚስት የግድ ታስፈልገዋለች። ኸዲጃ ረዲየላሁ ዐንሃ ደግሞ እነዚህን ሁሉ የምታሟላ ምርጥ እመቤት ነበረች። አላህ በጀነት ያሳየን ሁለቱም። አራተኛ የአላህ ነብይ ሰለላሁ ዐለይሂ ወሰለም ወላጆቻቸውን በህፃንነታቸው ሲያጡ በሐዘን እንደተደቆሱ ሁሉ ልጆቻቸውንም በየተራ በመቅበር ሐዘን በትር ተገርፈዋል። ከወንዶች ልጆቻቸው አንዱም በህይወት እንዳይቆይ ማድረጉ የአላህ ታላቅ ጥበብ የተንጸባረቀበት ነው። ምክንያቱም ልጆቻቸው አድገው በህይወት ቢቆይ ኖሮ ከእርሳቸው ህልፈት በኋላ ሰዎች እንደ ነብይ
በመቁጠር ታላቅ ፈተና ላይ ሊወድቁ በቻሉ ነበር። ከዚህም በላይ ነብዩ ሰለላሁ ዐለይሂ ወሰለም ልጆች ገና በጨቅላነታቸው መሞታቸው ወንዶች ልጆች ያልወለዱና ወልደውም በልጅነታቸው የሞቱባቸው ሰዎች መጽናኛ እንዲያገኝ ያደርጋቸዋል። የነብዩ ሰለላሁ ዐለይሂ ወሰለም ልጆች በየተራ ማለቃቸው ትልቅ ፈተና ነበር የሆነባቸው። ራሳቸው እንደተናገሩትም ከነብያት በላይ በመከራ የሚፈተን ማንም የለም። ሐዘንና መከራ ከነብያት ህይወት ከፊል ገጽታ ነው። አንድ የህዝቦች መሪ ሁሉም ነገር መልካም የሆነለትና ምቾት ካጥለቀለቀው ልቡ ይደርቃል። በዚህ ምክንያት አምባገነን ይሆናል። መከራና ፈተና በየጊዜው የሚያስተናግድ ከሆነ ግን ለሰዎች ሐዘኔታና ርህራሄን ያሳያል። አምስተኛ ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ ረዲየላሁ ዐንሁ ጋር የመሰረቱት ጋብቻ በአንክሮ በሚያስተውል ሰው ለአካላዊ ደስታ ብዙም ትኩረት የማይሰጡ እንደሆኑና መገንዘቡ አይቀርም። እንዲያ ቢሆን ኖሮ ኸዲጃ ረዲየላሁ ዐንሃ በእድሜ የምታንስ ወይም ቢያንስ ከራሳቸው የማትበልጥ ወጣት ማግባት ይችሉ እንደነበር ይታወቃል። እርሳቸው ግን ክቡር የሆነውን ጸባያዋና ንጽህናዋን ተማርከው ነበር ኸዲጃ ረዲየላሁ ዐንሁ ያገቧት። ስድስተኛ ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃ ረዲየላሁ ዐንሁ ማግባት የኢስላም ጠላቶች እርሳቸውን የፈጸማቸውን ጋብቻዎች ለስሜትና ለተራ ፍላጎት የታለሙ ናቸው የሚለውን ስም የማጥፋት አባባላቸውን ያመክናል። ምክንያቱም እውነትን በቅን ልቦና ለማስተዋል ለሚሻ መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባሩን በተበላሸና በላሸቀ ማህበረሰብ ውስጥ እስከ 25 ዓመታቸው ድረስ በንጽህና ኖረዋል። አንድ ሰው በዚያ ጊዜ ካሰኘው በርካታ ሴቶች ጋር ግንኙነት በማድረግ የሚያደርገው ነገር አንድ ሰው የሚያግደው ነገር አልነበረም። ለማግባት ሲወስኑ ደግሞ በእድሜም የምትበልጣቸውን ወይዘሮ ነበር የመረጡት። ከዚያም በሞት እስክትለያቸው ድረስ አንድ ሚስት አልደረቡባትም። ኸዲጃ ረዲየላሁ ዐንሁ የ65 እድሜ ሆነው እስከ ሞቱ ድረስ በጽናት አብሮ ኖረዋል። አንድ ሰው ወስባዊ መነቃቃት ላይ የሚሆነው ከ20 እስከ 50 ዓመት እድሜው ድረስ እንደሆነ ይታወቃል። አይሻ ረዲየላሁ ዐንሃ ጨምሮ ነብዩ ሰለላሁ ዐለይሂ ወሰለም በኋላኛው ዘመናቸው የፈጸማቸው ጋብቻዎች የየራሳቸው በቂ ምክንያቶችና ዓላማዎች የነበራቸው መሆኑ ማጤን ተገቢ ነው ይላል። ለዛሬ አይበቃል። ከዚህ ምን ተማርን? ወላሂ የተማርኩት ትምህርት እንዴት ነው? እኔ የተማርኩት ትምህርት ብዙ ነው። እስልምና ያው የነብይ ብቻ አይደለም ሞዴል የሰጠን፣ የእናት የሚስት የእህት ሞዴል የሰጠን ኸዲጃን ረዲየላሁ ዐንሃ። ዋው እኔ ወላሂ የተማርኩት ያው ብዙ የምንማራቸው ነገሮች አሉ፣ ግን ከተማርኩት ጥቂቱ የረሱል ሰለላሁ ዐለይሂ ወሰለም ይሄ የሰውነት ውሃ ልክ እንደሆኑ፣ በንግድ ምርጥ ነጋዴ ነበሩ፣ ታማኝ ነጋዴ ነበሩ፣ በእምነት ታማኝ ሰው ነበሩ። በእምነት ዙሪያ ታማኝ ነበሩ። በንግድ ጥሩ ነጋዴ፣ በጣም እሳት ነጋዴ ነበሩ። በትዳር ላይ ጥሩ ባል ነበሩ። በልጆች ጥሩ ልጅ ነበሩ፣ ጥሩ አባት ነበሩ። በመሪ ጥሩ መሪ ነበሩ፣ ምርጥ መሪ ነበሩ። እና የሰውነትን ውሃ ልክ ያየሁበት የኸዲጃንም ደግሞ ለባል የሚከፈለው መስዋዕትነት እና የሆነ ፓርት ላይ ይላል ሚስቶቻችሁን ስትመርጡ እንዴት መሆን እንዳለበት እና ኸዲጃ እንደዛ እንደነበረች ረዲየላሁ ዐንሃ እንደዛ እንደነበረችና ሚስቶቻችን ሁሉ ጊዜ ያው በዛ ልክ ማየት እንዳለብን የተማርኩት። ምን ተሰማ? ስለ ትምህርቱ ምን የገባህ ነገር አለ? የእሳቸውንና የኸዲጃን የትዳር ህይወት ሳይ በ25 ዓመታቸው ራሱ ላይ ያገቡት አይደለ? በቃ ሰለላሁ ዐለይሂ ወሰለም በ25 ዓመታችን ሳይሞላ ማግባት እንዳለብን ነው የረሱል ሱና። እሳቸው ባገቡበት እድሜ ማግባት አለብን ያስባል። እሳቸው ነጋዴ ነበሩ። ይሄው የኸዲጃን ያገኙት በስራ አይደል? እሳቸውን በስራ ያገኙት በስራ ላይ መወጠር አለብን። ምን እንደሚከፍትና እናቀው እና ሰበብ ማድረስ አለብን። እሳቸው ሰበብ አድርሰው ነጋዴ ሆኖ ነው። ስለዚህ የእሳቸውን ፈለግ ተከትለን ከ25 ዓመት በፊት ዝግጁ ቢዝኒላህ እስምሽ
ዝግጁ ስሚሽ አላሁ አክበር ቢስሚላህ። የዛሬ የሙህሪም ቶክስ ሶስተኛ ኤፒሶዳችን ይሄን ይመስል ነበር። የዛሬ የሙህሪም ቶክስ ሶስተኛ ኤፒሶዳችን ይሄን ይመስል ነበር። ወዳችሁ ተስፋ እናደርጋለን። ኢንሻአላህ በቀጣይ ደግሞ ለየት ያለ ስለ ግን ማሚ ሰብስክራይብ ካላረጉ እንደዚህ አይነት ነገር ማግኘት ይችላል? ምን ሰብስክራይብ ካላረጉ እንዲህ አይነት እውቀቶችን እንዲህ አይነት ንባቦችን ሊያገኙ ይችላሉ ብለህ ታስባለህ? አይመስለኝም። ማው ወጣቱ ምናምን እንደዚህ ካልሆነ ልንደርስለት አንችልም። ገባ? አይበቃኝም። እናመሰግናለን። ግን በጣም የሚደብር ነገር ልንገራችሁ። ሜቢ ይሄ ቪዲዮ እስካሁን አልተቀረጸ ሊሆን ይችላል። በስቶሬጅ ምክንያት በቻርጅ ምክንያት ተቋርጦ ሊሆን ይችላል። ስለዚህ እንድገመው። እሺ ኢንሻአላህ ሰብስክራይብ ማድረግ እንዳትረሱ። ወላሂ እንዳይመልጣችሁ። እነዚህ ነገር ካመለጣችሁ ይስም ይችላል እንዳትሸወዱ። ሰብስክራይብ ያደረገ ደግሞ በጀነት ኢንሻአላህ ጀነት ይወፍቀን። ምሳ ጠርቻቸዋለሁ በኔ ግብዣ። አራዳ ተው። አይ ቆይ ስለማይሆን ነው። መሐመድ አይ አብሽ ሀውድ ነኝ ነው የምጋብዛችሁ። አብሽ በቃ ሀውዱን